አብሮ ለሚሰራ ሰው ለስራው ጉዳይ ብቻ ሲኖርህ ትደውልለታለህ። ለቤተሰብ በሳምንት አንዴም ልደውል ትችላለህ፣ እንዳስለመድከው በሳምንት 3 ቀን ልደውል ትችላለህ። ለሩቅ ሰው ለበዓል ሊሆን ይችላል የምትደውለው። ለፍቅረኛ፣ ለትዳር አጋር፣ ለራስህ ሰው ግን ሲሆን ኬር ማድረግ ያሳያል። መደወል ያሉበትን ሁኔታ ያሳያል። ኢመርጀንሲ ቢፈጠር ለነሱ ቀድሞ ደራሽ ትሆናለህ። ከዛ ደግሞ ይሄ ጤናማ የሚሆነው እኔ አልደውልም እሷ ትደውል እሱ ይደውል እኔ አልደውልም አይነት ፉክክር መጽዳት አለበት። ልክ ነሽ። የሆኑ ሰዎች ነገሩ ጥሩ እንዲሆን ብቻ ኮሚትድ ይሆናሉ፣ ይደውሉልሃል። ብዙ እንዲደውልላቸው እኮ ይፈልጋሉ። አንተ ይሆን አንዳንዴ መደወል ምን መሰለህ እንደምትናፍቃቸው ማሳያ፣ በቃ አንተ ልብ ውስጥ አንተ አምሮ ውስጥ እንዳለህ ማሳያ፣ ስለነሱ እያስታወስካቸው እየናፈካቸው እንደሆነ ማሳያ ነው። ስለዚህ እነዛ ሰዎች ያንን ነገር ሉዝ ላለማድረግ ሊሆን ይችላል ደጋግሞ የሚደውሉት እንጂ እንዲደውሉላቸው እኮ ይፈልጉ ይሆናል። አሁን እኔ በማውቀው ሴት ልጅ ብዙ ከምትደውል እየተደወለላት ነው የለመድነው፣ እንደዛ ነው። ሰው ይሄኛውን የምትደውል ብቻ ከሆነች ያንን ነገር ሉዝ ላለማድረግ ኢፈርት እያደረገች ነው ማለት ነው። ከዛ የወንዱ ችግር ምንድነው? እሷ ሁሌ ስለምትደውል ያንን ነገር አዳፕት አድርጎ በቃ ሀቢት ይሆንና ሁሌ እሷ ትደውል ተብሎ እንትን ካለ የሆነ ስራ ይሆንና ለሷ የሆነ ያህል ሄዶ ይቆማል ማለት ነው።